ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ ስኬለተል ሲስተም ብለን በእነዛ ኤፒሶዶች አጠናቀን ወደ ሌላኛው ሲስተም ገብተናል። ዛሬ መስኩላር ሲስተምን እንጀምራለን። ኢንትሮዳክሽን ቪዲዮ ነች፣ እጥር ምጥን ያለች እና ደግሞ ከዚህ ከመስኩላር ሲስተም ጋር ቆይታ የምናደርግበት የመጀመሪያውን የሆነውን ኤፒሶድ 1 ጀምራለን። እኔ እንደተለመደው አብሬያችሁ ቆየው ዮናታን ነኝ። በቀጥታ ወደ ቪዲዮ እንገባለን። በመስኩላር ሲስተም ውስጥ በዚህ በአናቶሚ ኤፒሶድ 1 ላይ በምነጋገርበት ጊዜ መጀመሪያ ሉክ the word system ኢንዲኬት የሚያደርጋችሁ ነገር አስቡት። ሴል ብለን ጀምረን ከዛ ቲሹ ተነጋግረን እሱን ሁሉ አልፈን የነሱ ሁሉ አንድ ላይ መሆን የፈጠረው ሲስተም ስለ መስኩላር ሲስተም ነው ማለት ነው የምንጀምረው። ሶ ይሄ መስኩላር ሲስተም ስንል it include all of the human መስሎችን ያካተተ ነገር ነው ማለት ነው የምንነጋገረው። ሶ በዚያ ውስጥ እንደምታውቁት መስል በምንነጋገርበት ጊዜ ዋነኛ ነገሩ እንቅስቃሴ ላይ የራሱ የሆነ አስተዋጽኦ አለው። ይሄም እንቅስቃሴ ስንል የሚታየውን የኛ የቦዲ እንቅስቃሴ ሲሆን ውስጥ ለኢንተርናል ኦርጋን ኢቭን ይሄ ዳይጀሽን ብላችኋል። ሶ ዳይጀስቲቭ ሲስተም ላይ እያንዳንዱ ሲስተም ላይ ልክ ቦንን አውርተን በየሲስተሞቹ ይጠቅመናል እንዳልነው ይህ መስኩላር ሲስተምም የራሱ የሆነ አስተዋጽኦ አለው ውስጥ ላይ። ፐርስታሊሲስ እያለን የምንጠራዋለን። ለምሳሌ እንቅስቃሴ ስንል ይሄ የሚታየውን ብቻ አይደለም ማለት ነው። እንቀጥላለን። ለፕሮዳክሽንስ ኦፍ ሂት ኦብቪየስሊ እንቀጥላለን። ሰፖርት ዘ ኢንተርናል ኦርጋን ኢንተርናል ኦርጋን ውስጥ ያሉ በጣም ዴሊኬት የሆኑ ፓርቶች አሉ። እነሱ ከቦን ጋር በመሆን እናም ደግሞ በቦን መሃል በመሆን እና በተለያየ መንገድ የራሱ የሆነ ሰፖርቲንግ ፈንክሽን አለው። በተጨማሪም ኦርጋን ፈንክሽን ላይ ለምሳሌ ምን እናንሳ? ብለድ ቨዝልን ብታነሱ መስል አለው ሰርኩሌሽን ላይ። ኢቭን የቻይልድ በርዝን ብታነሱ ምን አለው? የመስኩላር ሲስተም አገልግሎቱን እዛ ላይ እናያለን እና በየቦታው ኦርጋን ፈንክሽኖች ላይ ትልቅ አስተዋጽኦ አለው። ያው በየቦታው የየመስል አይነቶችን ስንነጋገር በደንብ አድርገን የምናየው ይሆናል። ዛሬ እንደ ኢንትሮዳክሽን ስለሆነ ማለት ነው ይሄኛው ቪዲዮ። ሶ እነዚህ አጠር ያሉ ፈንክሽኖች አሉት ብለን ካልን በአጠቃላይ there are 3 major types of the muscle tissues አሉ። እነሱም the skeletal muscle, the smooth and the cardiac muscle ሲኒያቸው look በታይፕ ደረጃ የመጀመሪያው that is the skeletal muscle. The appearance is that is straighted የሆነ ነው ማለት ነው። straighted control which means መስሎች በነገራችን ላይ በሁለት ትልልቅ ቦታዎች ይከፈላሉ። ይሄ ቮለንተሪ እና ኢንቮለንተሪ እያለን የምንጠራው the word voluntary indicates that በእኛ ቁጥጥር ስር ያለ ሲሆን ይሄ ማለት ብዙ ጊዜ this the skeletal muscle that is what voluntary ነው ማለት ነው። ቮለንተሪ መስል ነው። ሎኬሽኑ ብዙ ጊዜ ይሄንን skeletal muscle የምናገኘው በአታችድ with that of this bone ይሆናል ማለት ነው። ከአጥንት ጋር አታችድ ሆኖ ነው ማለት ነው የምናገኘው። ሶ ፈንክሽኑ ጋር ስንመጣ most of the time that is important in what the movement ላይ የራሱ የሆነ አስተዋጽኦ አለው ማለት ነው። this skeletal muscle ብለን የምንጠራው ሌላው the cardiac muscle ነው። look the cardiac muscle just like the skeletal muscle that is straightened now straightened plus branched ነው። ይሄን በደንብ ልናውቅ ይገባል ማለት ነው። this cardiac muscle ይህ cardiac muscle that is voluntary or involuntary that is what involuntary ነው። በእኛ ቁጥጥር ስር ያለ አይደለም። so ሎኬሽኑ ጋር ስንመጣ only this muscle that is found in the heart በሚባል that is myocardium myo means muscle so ካሉት የመስል 3 ሌየሮች በመሃል ላይ የምናገኘው ይህ ማዮካርዲየም የተገነባበት ቲሹ that is cardiac እንለዋለን ማለት ነው። ሶ ፈንክሽኑ that is ፐምፕ ማድረግ ነው። ኮንትራክት በሚሆንበት ጊዜ ፐምፕ አድርጎ በሰርኩሌሽን ላይ ያገለግለናል። እንቀጥላለን። this the smooth muscle ለየት ያለች መስል ነች። look this one is non-striated type muscle ሲሆን በአፒረንስ ደረጃ non-striated
ኮንትሮሉ ጋር ስንመጣ the smooth muscle is that is involuntary ነው። በእኛ ቁጥጥር ስር አይደለም። የት ነው የምናገኘው ስንል that is found in the hollow organs just like የዳይጀስቲቭ ሲስተምን ብታነሱ ለዛ ለፐርስቲያሊስ የሚያገለግለን ኢንተስታይን ላይ በተለያዩ ሆሎ ኦርጋኖች ልክ ምስሉ ላይ በምታዩት መንገድ እናገኘዋለን ማለት ነው። ማንን? ይህንን ስሙዝ መስል። ሶ ሎኬሽኑ that is found in the hollow organs most of the internal organoች ላይ ይገኛል ማለት ነው። ይህ ኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እነሆ አዲስ ሲስተም ጀምረናል። መስኩላር ሲስተም እየተነጋገርን እንገኛለን። ሶ በዚህ መንገድ there are three kinds of the muscle tissue አለ ብለን ካልን ወዴት እንሂድ ደግሞ እስቲ በተወሰነ መንገድ አሁን ስንነጋገር ይህንን መስኩላር ሲስተም ስንሰማቸው አዲስ እንዳይሆኑብን እነዚህ ቤዚክ ተርሞች እንነጋገር። that is ከዚህ ቀደም የምናውቃቸው ሌሎች ቦታዎች ላይ የሚጠሩባቸው ተርሚኖሎጂዎች በዚህ በመስል ላይ ለየት ስለሚሉ ነው። የመጀመሪያው that is sarcolemma ይባላል። ሳርኮሌማ ማለት በሌላ ቦታ that is ሴል ሜምብሬን እያለን የምንጠራው ነው። ስለዚህ የመስል ሴል ሜምብሬን termed as that is sarcolemma ይባላል ማለት ነው። ሌላው ደግሞ ሌላ ቦታ ላይ ምን እያለን የምንጠራው ሳይቶፕላዝም ብለን የምንጠራው ምን ይባላል በመስል ውስጥ that is sarcoplasm ይባላል ማለት ነው። እንቀጥላለን that is sarcoplasmic reticulum look sarcoplasmic reticulum ማለት በዛ በመስል ውስጥ የምናገኘው that is smooth endoplasmic reticulum cause for the calcium storage ሆኖ የሚያገለግለንን this smooth endoplasmic reticulum ምን ይባላል that is sarcoplasmic reticulum ብለን እንጠራዋለን ማለት ነው። ሌላኛው that is sarcosome this one is the mitochondria ብለን የምንጠራው በዚህ የሴሎች ገና ስንጀምር እንደተነጋገር ነው this mitochondria in the muscle that is sarcosome ሌላው muscle fiber the muscle cell ምን ይባላል that is the muscle fiber በመባል ይታወቃል ማለት it is the muscle cell so components of the muscular system ጋር ደግሞ እንምጣ መስኩላር እዚህ በመስል ሲስተሙ ስንነጋገር የምናገኛቸው ኮምፖነንቶች እንዳልኳችሁ መስል ፋይበር አለ። ይሄ ማለት ምንድነው? that is the muscle cell ካሁን በኋላ ዳይቭ ያደረግን ወደ ውስጥ ዲፕ በገባን ቁጥር ያንን ቃል ስንጠራው ግልጽ እንዲሆንላችሁ ማለት ነው። የመስል ሴል ነው the muscle fiber። ሌላው ቴንደን ነው። ቴንደን is what the attachment sided with what muscle with bone የሚያገናኝልን ደግሞ that is tendon እያልን እንጠራዋለን። ሌላው fascia is a kind of the connective tissue that is important in covering supporting what the muscle tissue ምን ይባላል that is fascia እያልን የምንጠራው ነው። ሌላው this the neuromuscular junction ብለን የምንጠራው አለ ሞር ስኬሌተል መስለን አሁን በደንብ ዲፕ ስንገባ የምንነጋገርበት ይሄ ማለት የሁለት ፋይበሮች መገናኛ ቦታ ነው። የማና የማ that is the nerve and the muscle fiber ምን የሚያደርጉበት የሚገናኙበት ቦታ ምን ይባላል this the neuromuscular junction ይባላል ማለት ነው። ሰው ይህ አጠር ያለው ቪዲዮ እንግዲህ እንደ ኢንትሮዳክሽን ነው። እቺ አንድ ፋክት ነግሬያችሁ እንጨርሰው ቪዲዮ። ይህንን ያውቃሉ? መስል በሰውነታችን ውስጥ ከ40 እስከ 50% ያለውን የሰውነታችንን ባዲ ዌይት ከቨር ያደርግልናል ማለት ነው። ይህ የሚገርም ፋክት ነው ማለት ነው። ሶ ሌሎቹም እንደዚህ በተለያዩ ቦታዎች ላይ የምናገኛቸውን ፋክቶች እንነጋገራለን። ሶ በቀጣይ የመጀመሪያ የሆነውን ሰፋ አድርገን ስለ ስኬለተል መስል የምንነጋገር ይሆናል። በቀጣዩ ቪዲዮ እስከምንገናኝ ድረስ ዛሬ ከኤፒሶድ 1 ጋር እኔ አብሬያችሁ ቆየሁት ዮናታን ነኝ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ባይ ባይ።